እግዚአብሔር ቃል አብረን እናነብ። ሮሜ ምዕራፍ 5 ቁጥር 2 ላይ የእግዚአብሔር ቃል እንደዚህ ይላል፣ በእርሱም ደግሞ ወደ ቆምንበት ወደዛ ጸጋ በእምነት መግባትን አግኝተናል። በእግዚአብሔር ክብር ተስፋን እንመካለን። ይህም ብቻ አይደለም፣ ነገር ግን መከራን ትዕግስትን እንድናደርግ ትዕግስትንም ፈተናን ፈተናንም ተስፋ እንድናደርግ እያወቅን በመከራችን ደግሞ እንመካለን። በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋን አያሳፍርም። ገና ደካሞች ሳለን ክርስቶስ ዘመን ሲደርስ ስለ ኃጢአተኞች ሞተዋልና፣ ስለ ጽድቅም መሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ለሞት እንኳን የሚያደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ስለ ክርስቶስ ስለ እኛ ሞተዋል። እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። አሜን።